ይባላል ለሱ መልእክት ላከ። ምን የሚል እንዲህ የምትባል ደምግባቷ መልኳ ያማረ የተዋበች ሴት ወደ አንተ ግዛት መጥታለችና ይዘህ እሷን ፈልገህ አድነህ ለእኔ አምጣልኝ የሚል መልእክት። ድርጣድስ ሲያፈላልግ ቅድስት አርሴማ በየት ተገኘች? የት ነው የነበረችው? የት አገኟት? ገዳም ነው እኮ ያገኟት። በገዳም ውስጥ ከመነኮሳያት ጋር ጸሎት እየጸለየች ወደ እግዚአብሔር እያመለከተች መገፋቴን ተመልከት አምላኬ ሆይ ለጠላት ለማያምን ሰው አሳልፈህ እንዳትሰጠኝ እኔ አንተ ሙሽራ ነኝ እያለች ስትጸልይ ከመነኮሳት ጋር በገዳም የተገኘችው ቅድስት አርሴማ ተመልከቱ። የኔና የእናንተ የመከራ ጊዜ መሸሻችን መጠጊያችን ቤተክርስቲያናችን ናት። ምእመናን ሌላ መጠጊያ የለንም። ሁሉ ቢያስጠጋን ለጊዜው ነው። የወደቅን እናት አባቶቻችን እንኳን ቢያስጠጉን ለጊዜው ነው እንጂ ይደክማሉ፣ ይሰለቻሉ። ስጋውያን ናቸውና ብዙ ልጆች አሏቸውና እነሱም ብዙ ያሻቸዋል ያስፈልጋቸዋልና በሕይወታችንም በሞታችንም ማረፊያችን የማትጸየፈን እናታችን ቅድስት ቤተ ክርስቲያን ናት። ለዚህች ቤት ነው ክብር ልንሰጥ የሚገባው። ለዚህች ቤት ሕልውና ነው ልንጨነቅ የሚገባው። በስንት መከራ ውስጥ እንዳላችሁ ይህችን ቤተ ክርስቲያን ለማግኘት ምን ያህል ዋጋ እንደምትከፍሉ ወንድማችን ይነግሩናል። እናዝናለን። በእውነት የሁላችን ጭንቀት መሆን አለበት። የቤተ ክርስቲያን ጉዳይ ስለሆነ የሁላችን ትኩረት መሆን አለበት። እንዴት ነው እኛ የራሳችን ቤተ ክርስቲያን ኖሮ በሰፊው ሌሊቱን በማህሌት ከዋዜማው ጀምረን በነፃነት የምናከብረው እንዴት ነው ብሎ ማሰብ ያስፈልጋል። ይህ እኔና የእናንተ ስራ ነው። ለቀሲስ ብቻ የሚተው አይደለም። በመከራችንም በደስታችንም በሕፃንነታችንም በእርግናችንም በሕይወታችንም በሞታችንም መጠጊያችን ቤተ ክርስቲያን ናት። ይህንን ማመን ያስፈልጋል። ቅድስት አርሴማ በመከራ ጊዜ ተጠግታ የተገኘችው በቤተ ክርስቲያን ነው፣ በገዳም ስትጸልይ። ሌላ የትም አልሄደችም፣ ወደ ወገኖቿም አልኮበለለችም፣ ሰዎች እንከባከቧት ዘንድም አልሻችም። ራሷን አሳልፋ ለበለጠ መከራ ሰጥታ ወደ ገዳም ነው የሄደችው። መጻሕፍት እንደሚነግሩ ወደ ገዳም ልትሄድ ብትሻ ራስህን ለመከራ አዘጋጅ ነው። ራሷን ለመከራ አዘጋጅታ ወደ ገዳም ሄዳ በዚያ ተገኘች። ድርጣድስ ንጉሡ ሲያያት እሱም በደም ግባቷ በመልኳ ተማረከ። ተመልከቱ፣ ይህ ውበት እኮ የተለየ መታ የተለየ ጠጥታ አይደለም። በጾም በጸሎት በትህርምት የነበረች እናት ናት። ነገር ግን ጸጋ መንፈስ ቅዱስን ስለለበሰች ስጋውያን እሷን የሚያዩበት መነጽር ያ ብቻ ነበር። ውሳጣዊ ውበቷ ውጫዊ ውበቷን ብቻ ነበር የሚመለከቱ። ድርጣድስ ሲያያት ያማረች የተዋበች ናት። አይ ይችንማ አሳልፌ ለዲዮቅልጥያኖስ አልሰጥም፣ ለራሴ ነው ማረጋት አለ። ተመልከቱ የሰይጣንን ስራ። ይች ለኔ የተገባች ናት አለ። አይሆንም አለችው። በእመምኔቷ ሊያባብል ሞከረ፣ አልሆነም። እንደውም እመምኔቷ ጽኔት ስለነበረች ገድሉ እንደሚነግረን አይዞሽ በርቺ ትላት ነበር። መከራውን ለመቀበል ጽኚ ልጄ፣ ራስሽን አሳልፈሽ ለዲያብሎስ እንዳትሰጪ፣ ይህን የከበረ የተቀደሰ ስጋሽን ለዝሙት ተላልፎ ይሰጥ ዘንድ እንዳትፈቅጂ እያለች ታበረታን ነበር። እንዲህ አይነት አባት እናቶችን አያሳጣን። በእውነት በርቱ፣ ጽኑ፣ አይዟችሁ የሚል እንዳታፈገፍጉ፣ እንዳትሸሹ የሚሉ አባቶች እናቶች ያስፈልጉናል። በእውነት ሰዎች ነንና አንዳችን ለሌላችን እንዲህ መሆን አለብን። በርቺ፣ በርታ፣ ጠንክሪ፣ ጠንክር መባባል አለብን። ክርስትና እንደዚህ ነው። ስለዚህ ራሷን ለሰማዕትነት አዘጋጀች ቅድስት አርሴማ። ይህ አይሆንም፣ አይደረግም፣ እኔ ክርስቶስ ሙሽራ ነኝ፣ ከሮም ሸሽቼ እዚህ የመጣሁት
ለሌላ ሰው ተላልፌ ልሰጥ ወንድ ልመርጥ አይደለም፣ ክርስቶስን መርጬ ነው። ስለዚህ በዚህ ምክንያት የሚመጣውን ማንኛውንም መከራ ለመቀበል ዝግጁ ነኝ አለች። ተመልከቱ፣ ምን አይነት መታደል ነው! ቅድም ያልኳችሁ እኛ ራሳችንን በእውነት በሰማዕታቱ ቦታ ስናስቀምጥ የለንም እኮ ለእኛ ጥቂት ፈተና፣ ጥቂት እንቅፋት ናት ከቤተ እግዚአብሔር የምታርቀን፣ የምታባላን፣ የምታጨቃጭቀን። እነሱ ግን የሰማያዊ ርስት የመንግሥተ ሰማይ ጉዳይ የእውነት የክርስቶስ ጉዳይ ብቻ ነበር ተቀዳሚ ጉዳያቸውና ሌላ ነገር ሳትሻ ራሷን ለሰማዕትነት አዘጋጀች። አባበላት። እንደውም ከእሷ በፊት ሌሎችን በሰይፍ እየቀላ ትፈራ እንደሆነ እነሱ ሲሞቱ ብሎ ሊያስፈራራት ወደደ። አልሆነም። አርሴማ በእምነቷ ጸናች እስከ መጨረሻው። በመጨረሻም በመስከረም 29 ቀን ከ75 በላይ ወንዶች ከ30 በላይ ሴቶች ሰማዕታት አብረዋት የተከለሉበት ዕለት ቅድስት አርሴማ ራሷን ስለ እውነት ራሷን ስለ መንግሥተ እግዚአብሔር አሳልፋ ለሰይፍ ለስለት አንገቷን ሰጠች። በሰማዕትነት ማረፈች። ይህ መታደል ነው። በራእይ ዮሐንስ ምዕራፍ 2 ቁጥር 10 ላይ ወኩን መሐይም እስከ ለሞት ወእሁበከ አክሊለ ሕይወት፣ እስከ ሞት ድረስ የታመንክ ሁን ይላል። እስከ ሞት ድረስ የሕይወትን አክሊል እሰጥሃለሁ። የእነ ቅድስት አርሴማ ሕይወት ይህ ነው። ስለዚህ ይህ የተከፈለ ዋጋ እኛ የምናስበው በምክንያት ነው። ቅዱስ ኤፍሬም በሐሙስ ውዳሴ ማርያም እንደተናገረው አማን መለሉ ሰማዕት ጣዕመ ለዘዓለም፣ ሰማዕታት በእውነት የዚችን ዓለም ጣዕም አውቁ ብሎ መስክሮላቸዋል። ቅዱስ ኤፍሬም አማን መለሉ ሰማዕት ጣዕመ ወከአሁ ደሙ በእንተ እግዚአብሔር፣ ስለ እግዚአብሔር ደማቸውን አፈሰሱ። ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት፣ ስለ መንግሥተ እግዚአብሔር መራራ ሞትን ታገሱ ብሎ መስክሮላቸዋል። ምክንያቱ ይሄ ነው። የሰማዕትነታቸው ምንጭ መነሻው ይሄ ነው። ስለ እግዚአብሔር ስለ መንግሥተ እግዚአብሔር ይሄ ነው። ስለ እግዚአብሔር ስለ መንግሥተ እግዚአብሔር የሚከፈል ዋጋ ነው። የተከፈለ ዋጋ ነው እያሰብን ያለ ነው እና የእነሱ በረከት ረድኤት ስለሚያስፈልግ ነው። ቅዱስ ዳዊት እነዚህ ነው ምስክሮችን ድንቅ ናቸው። ምን አይነት መመረጥ ነው! ምን አይነት መለየት ነው! ምን አይነት መታደልስ ነው! እንዲህ አይነቱ ድል እስከ ሞት ድረስ መታመድ፣ እነዚህ ድንቅ ናቸው አለ ቅዱስ ዳዊት። ምስክሮች ድንቅ ናቸው። ስለዚህ ነፍሴ አብዝታ ፈለገቻቸው። እኛ በዓሏን ለማክበር ከሩቅ ከቅርብ የተሰበሰብነው፣ እኛ በዓሏን ለማክበር የምንወጣው የምንነሳው፣ ባለን ጸጋ ሁሉ የቅድስት አርሴማን ቤተክርስቲያን ለማጠናከር የምንወጣው የምንወርደው እንደ ቅዱስ ዳዊት አጥብቀን ስለምንፈልጋት ነው። ቃል ኪዳኗ ስለሚያስፈልገን ነው። በእርሷ ስም ቤተ መቅደሷን ያሰራ፣ ቀዝቃዛ ውሃ የሰጠ፣ ገድሏን የጻፈ ያነበበ ያዳመጠ አይመታደል ቸር እኮ ነው እግዚአብሔር። በቅዱሳን ላይ አድሮ የሚያድለን ጸጋ እጅግ ብዙ ነው። ስለዚህ ነፍሳችን አብዝታ ቅድስት አርሴማን ትሻለች፣ ትፈልጋለች። ቅዱስ ጊዮርጊስን ትሻለች፣ ትፈልጋለች። ቅዱስ መርቆሬዎስን ትሻለች፣ ትፈልጋለች። ሁሉንም ቅዱሳን ነፍሳችን ትፈልጋለች። ስለምን? እኛ በነፍስም በስጋ በእነሱ ቃል ኪዳን ስለምንጠበቅ ስለምንባረክ፣ እኛ እንደነሱ ጽኑዓን እንኳ ባንሆን እግዚአብሔር ተስፋ የሆነን ዘንድ የእነሱ ቃል ኪዳን ሰጥቶናልና በዓላቸውን አክብረን የተቀበሉትን መከራ አስበን ስማቸውን ጠርተን ዘምረን በዕለተ በዓላቸው ቅዱስ ሥጋውን ክቡር ደሙን ተቀብለን እንከብር ዘንድ ይህ ድል ተሰጥቶናልና ቅዱሳኑን ነፍሳችን አጥብቃ ትፈልጋቸዋለች። አንድ የመጨረሻ ላንሳ። በማቴዎስ ወንጌል ምዕራፍ 16 ቁጥር 25 ላይ ስታነቡ የምታገኙት ይህ ነው። ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ነው አይደል ያለው? ራሱን ይካድ ነው መጀመሪያ። መስቀሉን ከመሸከም በፊት ራስን መካድ ያስፈልጋል። ቅድስት አርሴማ ይህንን የክርስቶስን አስተምህሮ በተግባር የገለጠች ቅድስት ናት። አስቀድማ ራሷን ካደች። ተመልከቱ። ደምግባት፣ ውበት፣ መልክ ከንቱ ነው። ከአፈር ነው ወደ አፈር ይመለሳል። ጊዜያዊ ነው፣ ይተወልጋል፣ ፋይዳ የለውም። ስለዚህ ራስን መካድ ማለት ነው። ራሷን ካደች። እኔም ማረባ ማልጠቅም ነኝ። የእኔ መልክ ደምግባት ከእግዚአብሔር የተሰጠ ነው፣ ግን ደግሞ ለሌሎች መሰናክል ለሆነበት
እኔም ሥጋዬን ለኃጢአት ላዘጋጅበት አይደለም፣ እሱ ይከብርበት ዘንድ ነው። ስለዚህ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ ራሷን ካደች፣ መስቀሉን ተሸክሞ ይከተለኝ። መከራ መስቀሉን ተሸክማ ከሮም እስከ አርማንያ ከገዳም እስከ ቤተ መንግሥት ተመላለሰች፣ ተንገላታች። መጨረሻም የሰማዕትነት ጽዋን ተጎነጨች። በዚህም የክብር አክሊል ለእኛ የሚተርፍ ቃል ኪዳን ለቅድስት አርሴማ ተሰጣት። ይህንን መነሻ ምክንያት አድርገን የተሰበሰብነው የምናከብረው እና በእውነት ልንበረታ ልንጠነክር ያስፈልጋል። ይህ አካባቢ ያላችሁ ምዕመናን እየሰማችሁኝ ነው? እየሰማችሁኝ ነው? ይሰማል አይደል? ብዙ ናችሁ። ትንሽ ምን ብላችሁ እንዳታስቡ። በማንኛውም ቦታ ቤተክርስቲያን ስትጀምር ጥቂቶች ነበር፣ ሁላችን እናውቃለን። እግዚአብሔር ላይ ያበዛል፣ እናንተም ትበዛላችሁ። ደግሞ ቁጥር አይደለም ለድነት መነሻው ጥንካሬ ብርታት ነው። ጥቂት ቁጥር ያላቸው ሐዋርያት ናቸው ዓለምን ያጠፈጧት በወንጌልና በርቱ፣ ጠንክሩ። ጠንካራ አባት አሏችሁ። በእውነት ፊት ስለሆነ ለውዳሴ ጠንኳ አይደለም። ነገር ግን በብዙ መከራ ውስጥ እያለፋችሁ እንዳላችሁ እናውቃለን። ከጎናቸውም ያሉ አባቶች ወንድሞች አሉ። ስለዚህ ለእሳቸው ብቻ ሁሉም ነገር መተው አይገባም። ቤተክርስቲያን ያስፈልገናል። ቤተክርስቲያናችን መስፋት አለባት። እኛ መብዛት አለብን፣ መጠናከር አለብን። በእውነት ለዚህ ሁሉ የሚያስፈልገውን ተጠይቀን ሳይሆን ጠይቀን ማድረግ አለብን። ከኛ ተቀስቅሰን ሳይሆን እኛ ቀስቃሾች ነው መሆን ያለብን እና እንበርታ፣ በርቱ። ይህችን ሰማዕት እዚህ ከተማ ላይ የበለጠ አግኝናችሁ የራሳችሁ ቤተክርስቲያን ኖሯችሁ በስፋት በምላት ያለ ገደብ እያከበርን የምንከብርበት ጊዜ ሩቅ እንደማይሆን አማላጅነቷ ቃል ኪዳኗ ለዚህም እንደሚረዳን እናምናለንና ምስክሮች ድንቅ ናቸው። ስለዚህ ነፍስ የፈለገቻቸው መዝሙር 119 ከቁጥር 129 መስዋዕት ለእግዚአብሔር